ልዩ ልዩ ታሪካዊና ወቅታዊ አስደማሚ ኩነቶችን ለማግኘት ኢትዮ 724 ሚዲያን ይከታተሉ። የእውቀትና የመረጃ መሻቶን እናረካለን። ኢትዮ 724 ሚዲያ። የሰው ልጅ ከተፈጠረበት ጊዜ ጀምሮ ከሌላው እንስሳዊ ፍጥር ባልተናነሰ መልኩ እየተራባና እየተባዛ ሲመጣ ራሱን በራሱ ለመምራትና ለማስተዳደር አንዱን ከሌላኛው ለመለየት የተለያዩ ስልቶችን ተጠቅሟል፣ እየተጠቀመም ይገኛል። በአሁኑ የዘመናዊ የአስተዳደርና የአመራር ጥበብ ሀገራት የራሳቸውና የሌሎች ሀገራት ዜጎችን ለመለየት ከቀበሌ መታወቂያ ጀምሮ የድርጅት ሰራተኞች ባጅ እስከ ዓለም አቀፍ መለዮ የሆነውን ፓስፖርት ማስጠቀም ከጀመሩ ዘመናት ተቆጥረዋል። ይህ የዘመናችን የዜጎች መለያ ለሁላችን ግልጽና የታወቀ ሲሆን ዛሬ ግን የምናየው ካለንበት ብዙ ሺህ ዘመን ወደ ኋላ ተጉዘን ይሆናል። የቀደምት ዘመናት ሰዎች ፈጠራ ከትውልድ ወደ ትውልድ የተሻገሩ በአይነትም በብዛትም ዘመናት የዋጁት አዝማናትን ተሻግረው አሁን እኛ ካለንበት ዘመን ድረስ የቆዩ ሲሆኑ ዛሬ ደግሞ ቆየት ያሉ የሰው ልጆች ፈጠራ ከሆኑት አንዱ የራስን ወገን ከሌላው ወገን ለመለየት የሚጠቀሙበትን ዘዴ ውስጥ የተለመዱት የራስን መግባቢያ ቋንቋ መፍጠር፣ የራስን ያለባበስ ስልት፣ የራስን ማህበራዊ ኢኮኖሚያዊና ፖለቲካዊ ክዋኔ የሚፈጸምበት አስተዳደርና ወሰን ከማበጀት ሌላ በራስ አካል ላይ ልዩ ልዩ መለያ ምክንያትን እስከ መጠቀም የደረሱ ሲሆን በጊዜ ሂደት ውስጥም አብዛኞቹ በልዩ ልዩ ተፈጥሯዊና ሰው ሰራሽ ምክንያቶች ሲጠፉ፣ ትንሾቹ ግን እኛ ካለንበት ዘመን ደርሰዋል። ከነዚህ ከቀሩን የማይዳሰሱ ቅርሶቻችን ውስጥም ከብዙዎቹ የአፍሪካውያን የስነ ውበትና የአጊያጊያት ዘዴዎች አንዱ የሆነውን ከፊት ገጽታዎችና አልፎ አልፎም በመላ አካላቸው ላይ የሚደረግ ውቅራት፣ መበሳትና መተልተልን ታሪካዊ አጀማመሩና አመጣጡን እናያለን። ይህ የሰውነት ላይ ምልክቶችና የሚያጌጫ ስልቶች በመላ አፍሪካ የተለመደ ሲሆን በሀገራችን ኢትዮጵያ በልዩ ልዩ ምክንያቶች ለልዩ ልዩ ዓላማ በተለይ በሀገራችን ሰሜኑና ምዕራብ ደቡብ በኩል በብዛት እንመለከታለን። ከዚህም ውስጥ የመጀመሪያው ጥቅም የባህላዊ ሕክምና ዘዴ አንዱ ነው። ይህም ህፃናት አይናቸውን በበሽታ ሲጠቁ በአይናቸው ዙሪያ በስለት ቆርጦ ደም በማፍሰስ የፈውስ ዘዴ እንዲያገኙ ሲሆን፣ ሌላው ደግሞ ሰዎች በወባ በሽታ በዘመናዊ ሕክምና አጠራሩ ሄፓታይተስ ወይም የጉበት በሽታ ሲታመም ግንባሩን፣ የራስ ቅሉን በእምብርቱ ጎንና ጎን በጀርባው በኩል በጋለ ሽቦ በመተኮስ ፈውስ ያገኛል የሚል ባህላዊ ሕክምና ዘዴዎች አንዱ ነው። ይህንና የመሳሰሉትን በሚደረጉበት ኩነት የሰው ልጆች ገጽታ ላይ እነዚህ ምልክቶች እናያለን። በምዕራብ ኢትዮጵያና በሌሎች አፍሪካ ሀገራት የሚሰራው የቆዳ ላይ ክትፋቶች ግን በብዛትና በመጠኑ የተለየ ሲሆን ዋና ዓላማውም ለውበት ታስቦ የሚሰራ ድርጊት ነው። ወደ ታሪካዊ አጀማመሩን ስንመለስ በሰሜን በመካከለኛውና በብዛት ደግሞ በምስራቅ አፍሪካ የተስፋፉት የኩሽ ልጆች የልጅ ልጆች የሆኑት በዚያን ዘመን የመላ አፍሪካ ብሔርና ጎሳ ንጉስ የነበረው ታንዛን የንግስና ስሙ ኖርኑስ ከሁለቱ የአባይ መገናኛ ላይ ካለው ጵኒኤል ከሚባል ድንጋይ ላይ በዘመኑ የንግስና ስርዓት መሰረት ከአባቱ ኢትዮጵ ንግስናውን ከተረከበ በኋላ ከ22 ልጆቹ ጋር በመሆን ወደ ደጋማው እና ተራራማው ሀገር በመምጣት የዛሬው ዋይዝ ወይም ገነቴ በዘመናችን አጠራር የእጁ ላይ የመናገሻ ከተማውን ቆረቆረ።
ከነሱ በተጓዳኝም የቦታውን ልምላሜና ለኑሮ የተመቸ መሆኑን የተመለከቱት የአማራ ቀደምት አባቶች የደሸት ልጆች ማጂ፣ ጅማ፣ መደባይና መንዲ ከተባሉት አንዱ የሆነው የማጂ ልጅ ማራ የሚባለው የአባይን ምንጭ ልጃንበራ በአሁኑ አጠራር ሰከላ ነገዱ እየበዛ በመሄዱ ምክንያት በተፈጠረው የቦታ መጣበብና ጋፋት ከተባለው አጎራባች ነገድ ጋር በተፈጠረ ተደጋጋሚ ግጭት ለማስቀረት ሲባል የተወለዱበትን የአባይ ምንጭ ልጃንበራን በመተው ወደ ምስራቅ አቅጣጫ በመጓዝ አባይን ተሻግረው አሁኑ ደቡብና ምዕራብ ወሎ በጊዜው አጠራር አማራ ሳይንት፣ ልኮ፣ ካቢ፣ ገነቴና በሸዋ ይኖሩ ነበር። እነዚህ መናገሻ ከተማቸው ዋይዝ በዛሬው አጠራር የእጁ ያደረጉት የንጉሱ የኖርኑስ ወይም ታንዛን ልጆችና የልጅ ልጆች ከአጎራባቾቻቸው አማራዎች ጥቃት ቢደርስባቸው ሊተባበሩ በታላቁ ተራራ ዞብል ስር ቃል ኪዳን አደረጉ። እነዚህ የንጉሱ የኖርኑስ ልጆችና የልጅ ልጆች በየደረጃው የታላቅነትና የታናሽነት ምልክት የማን ልጆች እንደሆኑ የሚያስረዳ የቆዳ ላይ ቁርጥ መለያ እንዲሆን አደረጉ። ስርዓቱም እንዲህ ነበር። የመጀመሪያው ልጅና የልጅ ልጆቹ ከግንባሩ ግራና ቀኝ በኩል ሁለት መስመር ያለው ቁርጥ ሲሆን ሁለተኛው ልጅና የልጅ ልጆቹ ደግሞ ባለ 3 መስመር ቁርጥ ሲኖረው እንዲህ እያለ የመስመሮቹ ቁጥር ብዛት 7 ሲደርስ ከግንባሩ ማዕከል ክብ ሆኖ ይሰራለታል። ከዚህም ቤተሰብና ነገድ ውስጥ ሆማ የተባለው ታላቁ ሰው የገላው ቆዳ በጣም የጠቆረ ቁመቱ ረዥም ሲያዩት አስፈሪና አስደንጋጭ ነበር። በሚቀጥለው ዝግታችን ይህ ቆዳው የጠቆረ ቁመተ ረዥሙና አስፈሪው ሰው ሆማ እና የሱ ልጆች የልጅ ልጆቹን ማንነትና ዛሬ ላይ የት አካባቢ እንደሚኖሩ እነማን እንደሆኑ ይዘን የምንቀርብ ይሆናል። ፕሮግራማችንን ከወደዱት የኢትዮ 724 ሚዲያ የዩቲዩብ ቻናልን ላይክ፣ ሼር፣ ኮሜንት ያድርጉ። እስከዛ ድረስ ቸር እንሰንብት።